ሬሳው የሚያስቀምጡበት ቦታ የለም። ስለዚህ እኛ ቶሎ ብለን ሰው ሞተ ሲባል ባለሀብት ገንዘብ ያለውም ካለ ሬሳው ቶሎ ብሎ እንዲቀበር ታናሾች በሙሉ ሸብተው ጎብጠው ሳይ በጣም ነው ያዘንኩት። እኛ የምንበላው ፍሬሽ ነው። እዛ ሀገር እኛ ካናዳ የምንበላው ታውቃለህ በረዶ የመታው። ይሄ ሽልማት አይደለም። ይሄ ሽልማት ለኔ ምንም እንትን አይደለም። ከእውነት ልንገር እኔ ለሽልማት ብዬ አይደለም ይሄን ስራ የጀመርኩት። እኔ ከእውነት ልንገር የስኳር በሽተኛ ነኝ። የኢትዮጵያኖች እንዲቃጠሉ ወይም በበረዶ እዛ ቆይተው ተቃጥለው እንዲቀበሩ ሳይሆን እሺ ከቤ በመቀጠል አንድ ልጠይቅ የምፈልገው ጥያቄ ለመጀመሪያ ጊዜ በስንት ዓመትህ ወደ ኢትዮጵያ ተመለስክ? እዛስ ምን አየህ? ምን ተሰማ? ለምን ከረጅም ዓመት በኋላ ወደ ሀገር ቤት ሲኬድ የሚፈጥርበት ስሜት አለና እስቲ ስለዛ አንዳንድ ነገሮች በለን። አዎ እርግጥ ነው እኔ በ24 ነው 25 ዓመቴ ነው የሄድኩት እና እዛ ሲሄድ ቀጥታ ኢትዮጵያን መሬት ስረግጥ መሬቷን ስሜያለሁ። ያው ለምን ኢትዮጵያን ከተለየው ብዙ ዓመቴ ነው። ድሮም አሰብ እያለሁ አዲስ አበባን አላውቀውም፣ በብዛት አላውቀውም። ግን ያው ብዙ ለውጥ አየሁኝ። ከካናዳው እና የኢትዮጵያው አንድ አይነት አይደለም እና በጣም ነው ያዘንኩት። ጓደኞቼም እህቶችም ሌሎችም ቤተሰብ ላገኛቸው አልቻልኩም። ወንድሜም ላገኘውም ስላልቻልኩ በጣም አዝኜ ነበር። ግን ያስደሰተኝ ምክንያት አገሬ በመግባቴና ለሀገሬ መብቃቴ በጣም አስደስቶኛል እና በዛ ዕለት ትልቅ ደስታ ነው የተሰማኝ። እና ያው እንደምታውቀው ብዙ እንትን ነው ቤተሰቦቼ ላይ ትንሽ ችግር ገጥሞ ነው ልንገርህ። በጣም ያዘንኩት የታናሽ በጣም ከኔ አርጅታና ጓደኞቼ በሙሉ ከኔ አርጅተው የበታቸው የታናሾቼ በሙሉ ሸብተው ጎብጠው ሳይ በጣም ነው ያዘንኩት። እኔ ካናዳን በጣም የማመሰግነው ሁሉ ነገር እዚህ ስላለ ያው የታዳጊ ሀገር ስለነበርኩ ትንሽ ጌታን አመሰግነዋለሁ። ግን በሀገሬ በመግባቴና የሀገሬን ምግብና ውሃና ንፋሱን በማግኘቴ በጣም ደስ ብሎኛል። አቶ ያሬድ እሺ አመሰግናለሁ። ከቤ ስለ አገርህ ኢትዮጵያ ምን ትመኛለህ? እንደው እኔ ኢትዮጵያን ሰላም እና ፍቅር ኑሯት ወደፊት ከሞላው ዓለም የበለጠ እንድትኖር ነው። ለምን እኛ ኢትዮጵያኖች ሁሉ ነገር አለን። ዘይትም ኦይል ብትለው ሁሉ ነገር እኛ የምንበላው ፍሬሽ ነው። እዛ ሀገር እኛ ካናዳ የምንበላው ታውቃለህ በረዶ የመታው ወር ሁለት ወር 3 ወር በረዶ የመታው ምግብ ነው የምንበላው። ግን እዛ እኔ ከሆነ ልንገርህ የስኳር በሽተኛ ነኝ። እዛ አዲስ አበባ ሄጄ እዚህ የተከለከልኩትን ምግብ ስበላ ነበር ምንም አይነት የስኳር ብዛትና ደም ብዛትም ሁሉ በቁጥጥር ስር ነው ያለው። እና ዶክተሬን እዚህ መጥቼ እስካሁን ድረስ እንደዚህ ነው ስለው አላመነኝም። ስለዚህ እኔ የኢትዮጵያ ሀገራችን ያለው ጤናማ ኑሮ ስለሆነ ወደፊትም ኢትዮጵያ እንዲሁ ኑራ በሰላም በፍቅር የትግሬውም አማራውም ሁሉም ኦሮሞም ሆነ ይሄ የዜጋው በፍቅር እንዲኖርና ተባብሮ እንድታድግ ነው ኢትዮጵያን እመኝላት። በእርግጠኝነት በርካታ ቫንኮቨር ከተማ ነዋሪዎች ሙሉ እናነጋግር ብንል አንችልም። አዎ ትክክል። ሁሉም ተናግሮ የማይጨርሰው ባለውለታ አባታችን ነው። ልክ ነው። እኔ ጋሽ ከቤን አሁን ቅርብ ጊዜ ነው ማቀው እንደ ወላጅ አባቴ ነው ማየው። ላዩ ላይ የማይበት መንፈስ ቅዱስ ላዩ ላይ የማይበት ቅንነት፣ መልካምነት ተገልጾ አያልቅም። ትክክል። በእርግጠኝነት ብዙ ኢትዮጵያኖች የኔ ተመሳሳይ አይነት ስሜት አላቸው። በመቀጠል በመላው ዓለም ኢትዮጵያውያኖች ኤርትራውያኖችም ጭምር ሁሉም አበሾች በመላው ዓለም
በስደት ህይወት ላይ የሚኖሩ ብዙ አሉና እንደው ካንተ ብዙ ተመክሮ ብዙ ልምድ ይወስዳሉ ይቀስማሉ ብለን እናምናለንና ምን አይነት መልእክት አለ ለወጣቶች በዓለም ላይ ላሉ ኢትዮጵያውያን ይሄንን ኢንተርቪው የሚመለከቱ ብዙ ናቸውና እንደው ምን አይነት መልእክት አስተላልፋለህ ካለ የህይወት ልምድ ምንድነው ሼር የምታረገው? ጥሩ ጥያቄ ነው። እኔ ቅድምም ጠቁሜልሃለሁ አቶ ያሬድ፣ እኔ ትምህርት የለኝም። የቀድሞ 10ኛ ክፍል ተማሪ ነኝ። የዛሬ ምን ልበልህ 50 ዓመት በፊት በኃይለ ሥላሴ ጊዜ እና በጣም ስለ ኢትዮጵያ እና እዚህም ላሉት ህዝብና ጠቅላላ ለኤርትራኖች ንጹህ ልቦና ይዘን አገራችንን ህዝባችንን በፍቅር እንዲኖሩ መምከር። ሁለተኛ ደግሞ አሁን እዚህ ያለንበት ሀገር ቮለንተሪ የሚባል ስራ አለ። ሳይከፈልህ ሀገሪቷን የምትረዳበት የሀገሪቱ ያቺ ቮለንተሪ የምትሰራበት ልክ እንደ $1 ሚሊዮን ነው የሚቆጥሩት። ለምን ብትለይ በነፃ አገልግሎት ህዝብን ስታገለግል አገርህን ስታገለግል አገራችን ይበለጽጋል። በደሞዝ አለን። ከዛ ውጭ ደግሞ በማይረባ ቦታ ላይ ከምናሳልፍ ህዝቡን አገሪቱን ከረዳ በነፃ ያ አገሪቱ ላይ ትልቅ እድገት ያሳያል። እና እኔ እዚህ ላይ የደረስኩት ይሄ ሁሉ ሽልማት ያገኘሁት በእውቀቴ አይደለም ወይ በቮለንተሪ በመስራቴ ህዝቤን በመውደዴ ህዝቤ ደግሞ እኔም በመውደድ ፍቅር በሰጠኝ መንግስትን የኔን ስራ ለመንግስት እየተናገሩ እንዴ ይሄ ሰውዬ ጥሩ እየሰራልን ነው ለዓለም ህዝብ የሚያስረዱልኝ ይሄኔ ሽልማት አይደለም። ይሄ ሽልማት ለኔ ምንም እንትን አይደለም። ከእውነት ልንገር እኔ ለሽልማት ብዬ አይደለም ይሄን ስራ የጀመርኩት። የሀገር ፍቅርና ህዝቤ ፍቅር ስለሆነ እዛ አድርሶኛል። ይሄንንም መድረስ የሚችለው ሰው በቮለንተሪ መስራትና የሀገርህና የውጭ ያለህበትን አገር አክብረህ ብትሰራና ወንድምና እህትን ካከበርክ ሁሉ እዚህ መድረስ ትችላለና እባካችሁ በቮለንተሪ ስራ ተጠመዱና አብራችሁ ስሩ ነው የምለው። ችግር ሲፈጠርባቸው ወይ ሰው ሲታመም ወይ ሰው ሲያርፍ በጣም በሚቸግራቸው ጊዜ ቀብር ስነ ስርዓት ማስፈጸም እና የመሳሰሉ ነገሮች በጣም የሰፉ ናቸው። ኢሚግሬሽን ዙሪያ ሰው አባት ጉዳይ ያልተፈጸመላቸው ፕሮሴሳቸው የተደናቀረባቸው ሰዎች ካለው ከመንግስት ግንኙነት ጋር በመጠቀም በሚያስፈልገው ቦታ ሰዶ ጉዳያቸው በጭር እንዲፈጸም በማድረግ። እሺ እንግዲህ ወደፊት ከኢትዮጵያ ኮሚኒቲ ጋር በመተባበር አንተ አሁን ከነበርክበት ሊቀመንበር ወርደህ ለሌላ ለተተኪው ትውልድ አስረክበሃልና ብዙ ዓመት አገልግለህ አሁንም ግን በውጭ የሆነ ኮሚኒቲው ጋር አብረህ ትሰራለህ፣ ታማክራለህ፣ ሀሳብ ትሰጣለህ፣ ታግዛለህ እናውቃለንና አሁን ከኮሚኒቲው ጋር የታሰበ ምን አለ? ወደፊት ኮሚኒቲው ጋር አብራችሁ አንተም አብረህ ሆነ ልትሰራ ያሰብከው ምን ነገር አለ እስቲ ነው? አዎ ጥሩ አባባል ነው። ኮሚኒቲያችን ከብዙ ዓመት ጀምሮ ህፃኖች ትምህርት ቤት ያስተምራል። እዛ ትንሽ ባርናቢስ ሲቲ የሰጠን አዳራሽ አለ። እዛ ላይ እናስተምራለን። ኮሚኒቲው ህዝቡ ሁሉ ነገር ያደርጋል፣ ይተባበራል። በበዓል ላይ አብረን እንሰራለን፣ አብረን እናከብራለን። ሁሉ ነገር ሰው ሲሞትም ሀዘንም ላይም ደስታ ላይም እናደርጋለን። ግን በአሁኑ ሰዓት ማዕከልም ስላልነበረን ከኮሚኒቲው የኢትዮጵያ ኮሚኒቲ ጋር ሁነን ካሉት ባለስልጣኖች ጋር እየተነጋገር ለወደፊቱ ማዕከል ለማግኘት እየተጣጣርን ነው። እንደምናገኘም ደግሞ ተስፋ አለን። ይሄ ነው አቶ ያሬድ። እንዲሁም ብዙ ቤተሰቦች ደግሞ መጥተው ያው ሰው ሲመጣ እንግዲህ ባዶ እጁን ነው እዚህ ሀገር የሚመጣው። የቤት ዕቃ ያስፈልገዋል፣ ምን ያስፈልገዋል። እንግዲህ በዛ ሰዓት ደርስ በአብዛኛው ጊዜ ከበደ። በተለይ ለሲንግል ብዙ ልጆች ይዘው ለሚመጡ ሰዎች፣ ቤተሰብ ይዘው ለሚመጡ ሰዎች ብዙ እርዳታ በማድረግ ቤት ዕቃ በማፈላልግ ቤት በማሰጠት እና የተለያዩ ነገሮች ናቸው። እውነት የሰራው ማለት ነው። በዚህ ባጭር ጊዜ አሁን እንደዚህ ቁጭ ላስረዳ በተለይ መጽሐፍ ይቀለኛልና እድሜ ጤና ሰጥቶ በቀጣይ
ይሄን ባደርገው ይሄን ብሰራ ብለህ የምታስበው ነገር አለ ወይ? እኔ ከእውነት ልንገርህ እድሜና ጤና ይስጠኝ ካለው የኤሪትሪያና ኢትዮጵያ ኮሚኒቲ እኔ በጣም ደጋግሜ የኤሪትሪያና ኢትዮጵያ የምልህ እዚህ ቫንኮቨር ውስጥ ኢትዮጵያና ኤሪትሪያን ኮሚኒቲ ወንድማሞችና እህትማሞች ሆነ አንድ ላይ ነው የምንኖረው። በፍቅር ነው። አንድም ቀን እኔ ጠባያቸው ስለማላቅ ይህን ነው ሁልጊዜ የምደጋግመው። ስለዚህ የሌላውን ፖለቲካ እዛ አድርገን ይሄ በከተማችን ውስጥ በፍቅር የምንኖርበት ከተማ ስለሆነ ነው የምደጋግመው። ስለዚህ ከነዚህ ሰዎች ጋር ሁነን ለወደፊቱ እዚህ ከተማችን ውስጥ አንድ ማዕከል ኑሮን እንደምታየው እዚህ ማርያም ቤተክርስቲያን ኤሪትሪያዊም ኢትዮጵያዊም ነው፣ መድኃኔዓለም ኢትዮጵያዊም ነው፣ ጊዮርጊስም በኤሪትሪያ ኮሚኒቲ ቤተክርስቲያን አማራውም ኢትዮጵያውም ሁሉም ነው፣ ኦሮሞም ትግሬውም ነው እና ያ እንዲሆን ወደፊት ላሉ ትውልድ እዚህ ላሉት ኢትዮጵያኖችም ሆነ ኤርትራኖች አብረው እንዲሰሩና ይሄንን አብረን እንድናሳድግና ወደፊት የሚፈለገውን ከመንግስት የሚገኘውን እንትን አድርገን ለልጅ ልጆቻችን የሚተርፍ አንድ ነገር ለመስራት ይሄንን እስካለኝ ድረስ ከህዝቡ ጋር እየተማከር ለመስራት በሐሳቤ ላይ አለ። He is very actively involved in our community activities, not only in British Columbia, but also he try to help as much as he can back home in Ethiopia as well. So he's one of the most active member of our community here. Okay, ከቤ እስቲ ወደ ኢትዮጵያ በርካታ እርዳታዎችን እንደላክ ሰምተናል። ቅድምም ለመግለጽ ሞክረሃል። እስቲ እንደው ከብዙ በጥቂቶቹ ሌሎች ደግሞ ልክ ያለው ረድች ያለው አግዥ ያለው የምትልባቸው ኢትዮጵያ ውስጥ ካሉ ያንተን እርዳታ የተቀበሉት ውስጥ እስቲ አንዱን በድጋሚ ብትገልጽልን። ጥሩ ጥያቄ ነው። ያው የረሳሁት ነበር ቅድም የትን 2 ኮንቴነር መቅዶኒያ ታንክ ዩ እሱ ለመቅዶኒያ 2 ኮንቴነር ነው የላክልንላቸው። አንዱ ያው በኢክናክስ እና በቫንኩቨር ሰዎች ነው እርዳታ የማስጫኛ። አንዱ ደግሞ አቶ ማርቆስ ዊኒፔግ የሚኖረው እሱ ሙሉን $25,000 ከፍሎ አድርሰናል እና እቃው ከሮተሪ ክለብ ነው ያገኘነው እና አቶ ማርቆስንም አመሰግናለሁ። እንዲሁ ያው ቀድሞም ጠቅሻለሁ 2 ለኮምቦልቻ፣ 1 ለጊሸራቢ፣ 1 ለደብረ ብርሃን ያው ምግብ አይነቶች ልከናል። የምግብና ልብሶች ለባህር ዳር ኤክስሬ ማሽኖች፣ ለጎንደር እንዲሁም ኤክስሬ ማሽን ልከናል። ለደሴ ልክ አሁን ልንልክ ያው የገንዘብ ጉዳይ ነው ያሳጠረን እና ወደፊት ደግሞ አሁን ገንዘብ ስናገኝ ወደ አማራ ክልልና ወደ ባሌ ለመላክ ተዘጋጅተናል። ስለዚህ መጫኛው ስናገኝ ያው እንልካለን እና እኛ እንደነገርኩ ሰፈር ወይም ከተማ አንለይም። ለጠየቀና ማስረጃ ለሆስፒታል ቀጥታ ወደ ሆስፒታል የሚገባም የኢትዮጵያ መንግስትም ከቀረጥ ነፃ ያደረገልን ለሆስፒታሎች ነው፣ ለግለሰብ አይደለም። ሮተሪ ክለብ የዓለም ሮተሪ ክለብ ደግሞ የሚሰጠን እቃው ለህዝብ መገልገያ ስለሆነ ቀጥታ ወደ ሆስፒታል የሚሄድ ነው። ለግል ሆስፒታሎች ወይም ለግለሰብ እንደማንልክ በፊትም ያውቃሉ፣ አሁንም እንዲታወቅልን እንፈልጋለን። የዓለም ሮተሪ ክለብ ደግሞ እቃውን የሚያስረክበን ለሆስፒታል ህዝብ ለሚገለገልበት ስለሆነ ወደፊትም እንቀጥላለን፣ እንሰጣለን። ያቶ ያረድ ኦኬ። እዚህ ሀገር ያው ሰው አረፈ ሲባል ተቃጥሎ በትንሽ እንትን አድርገው አመዱን ሰጥተው አመዱ ነው የሚቀበረው። በእኛ ደግሞ ይሄ ባህላችን አይደለም፣ ሃይማኖታችንም አይፈቅድም። ያንን ኦልሞስት ያን ኢትዮጵያኖች ላይ እንዳይፈጸም ከበደ ይሄን ትልቅ አስተዋጽኦ አድርጓል ለዚህ ኮሚኒቲ። ያንንም በማድረግም ላይ ይገኛል።
እና በጣም ትልቅ እንትን ነው። በጣም ብዙ የታወቁ እዚህ በህብረተሰባችን አባል የሆኑ ሰዎች እንደዚህ አይነት ሲሆኑ እንትን ብሏል። እህታችን ባዩሽ በጣም እንደከበደ እንዲሁ አገልጋይ ነበረች ሴትዮ ናት። በጣም ለረጅም ጊዜ ይሄን ኮሚኒቲ የምታገለግል ሴትዮ ኦልሞስት ከከበደ እኩል በለው ኢሚግሬሽን በለው ሴቶችን በስራ በማሰማራት ለተቸገረ የምትረዳ ልክ የእሱ አይነት ሆነች። እሷንም ራሱ ሽኝት ያደረገልን ከበደ ነው እና የማይረሳኝ ነገር ነው። እሱም ነገር በጣም ትልቅ አስተዋጽኦ። በመቀጠል እዚህ ካናዳ ውስጥ አንድ ማንኛውም ሰው ከዚህ ዓለም በሞት ሲለይ የቀብር ስነ ስርዓት ለማስፈጸም ቅድም ለመጥቀስ ሞክራል፣ ከፍተኛ ብር ይከፈላል እና ካልተሳሳትኩ በቁጥር ከ50 ከ60 በርካታ አበሾች፣ ኤርትራውያኖች፣ ኢትዮጵያውያኖች ከዚህ ዓለም በሞት ሲለዩ ያለምንም ክፍያ እንዲቀበሩ አስደርግ ያለው ብለሃልና አንድ ሰው ሲቀበር ምን ያህል ገንዘብ ነው የሚያስከፍሉት እዚህ ሀገር? ልክ ነው። ቀብር ሁለት አይነት ነው አለ። ቦታዎች አሉ። የመንግስት አለ፣ የግለሰብን ቦታ አለ። ይሄ ግለሰብ ያ ቀብር ቦታ የግለሰብ ቀብር ቦታ ለምን የግለሰብ የሚያስተዳድረው የመንግስት ደግሞ አለ እና መንግስት ቢያንስ 15 16 18 ሺህ ዶላር ያስከፍላል ለአንድ ቀብር። ስለዚህ በአሁኑ ሰዓት መንግስት ስራ ለሌላቸው እንዲሁም ገቢያቸው አነስተኛ ከሆነ ግዴታ መክፈል መንግስት አለበት። ስለዚህ ያንን መከራከር ስላለ እኛ አንደኛው ልበልብ እኔ መጀመሪያውም የተነሳሁበት ይሄን ነው። ከመንግስት ጋር ቃል ገብቼ ምያለሁ ውሸት እንደማልናገር። ሀብታም ያ ገንዘብ የሌለው ባንክ የሌለው እነሱ ግን ባንክም ቢኖረው በወዲያው ስለሚያውቁት መዋሸትም አይቻልም። ግን አንዳንዱ ንብረት ኑሮት ባንክ ውስጥ የሌለ ለመዋሸት እኛ መንግስትን ይሄ ሰውዬ በነፃ ነው። ለምን እዛ ሀገር ዘመድ ከሌለው ገንዘብ ከሌለው ቀጥታ ነው የሚያቃጥሉት። ያ የመንግስት ህግና ደንባቸው ነው። ለምን መሰለህ? ቀጥታ ቦታ ስለሌለ ሬሳው የሚያስቀምጡበት ቦታ የለም። ስለዚህ እኛ ቶሎ ብለን ሰው ሞተ ሲባል ባለሀብት ገንዘብ ያለውም ካለ ሬሳው ቶሎ ብሎ እንዲቀበር መሬትም ቦታውን ከቀብር ቦታ ጋር ተነጋግረን እናስቀብራለን። አብዛኛው ይሄ ስራውን የምሰራው እኔ ነኝ በአሁኑ ሰዓት። ይሄ ደግሞ እኔ አስቀባሪ ወይ እንትን ሳይሆን የኢትዮጵያኖች እንዲቃጠሉ ወይም በበረዶ እዛ ቆይተው ተቃጥለው እንዲቀበሩ ሳይሆን እኛ ቶሎ ብለን ከመንግስት ጋር ሀቁን ተናግረን በባህላችንና ታቦት ካለ በታቦት እስልምና ካለ በእስልምና ያው እንደምታውቀው እስልምናች በ3 ቀን መቀበር እንዳለባቸው እኛም እንደዚሁ በክርስትና ሃይማኖታችን ቤተክርስቲያን መጥቶ በስነ ስርዓት ተቀብሮ ጸበል እዛው እንዲደረግ ያንን አደርጋለሁ። እስካሁን ድረስ መንግስት ጋር በጥሩ ሁኔታ እየሰራለን በጥሩ የአክብሮንም እኛም ለመንግስት ዋሽተን ስለማናቅ በትክክል ነው እና መንግስትም መዋሸት ደግሞ አይቻልም የካናዳ መንግስት። ስለዚህ በጥሩ በስነ ስርዓት ስለምንሰራ መንግስት ያምነናል፣ እናስቀብራለን። በምንም ጊዜ ተነስቶ ስለ ሀገራችን የሚጠቅም ነገር ስለ ኢትዮጵያም ሆነ በህብረተሰባችን በኩል አንድ ችግር ሲመጣ ተነስቶ ከቤቱ ወጣ ብሎ ሲሄድ ከጎን አይዞ ሂድ ወገንህን እርዳ የምትል ጥሩ ባለቤት አለችው እና እሷንም በጣም ነው የምናመሰግነው። መቼም ከአንድ ወንድ በስተጀርባ ጠንካራ ሴት አለች ይባላልና አቶ ከበደን ሳመሰግን ወይዘሮ ዓለም ፀሐይንን ምን እንዳልተው ብዬ ነው። ኦኬ እንግዲህ እኔ ጥያቄን ወደ ማጠቃለሉ እየደረስኩ ነው። እስቲ ከቤ በኔ ስራ ላይ በኔ ህይወት ላይ ባደረኩት በጎ አድራጎት ላይ ከጀርባዬ ቅድም ባለቤትን ገልጸሃል፣ ሌሎች ስማቸውን መጥቀስ የምትፈልገው ማመስገን የምትፈልገው ወዳጆች ጓደኞች ካሉ እንደው አብረውኝ ከኔ ጋር የሚሰሩ የሚያማክሩኝ አይዞ የሚሉኝ አብረውኝ የሚቆሙ
ነገሌ ናቸው የምትላቸው ካሉ እስቲ እባክህ ለተመልካቾቻችን። ይሄ በጣም ጥሩ ጥያቄ ነው። እኔ እዛ ሀገር አንድ ጓደኛ ነው ያለኝ። እሱ ኦሪዮን መንግስቱ ነው። ተከባብረን ተማከረን አብረን እንሰራለን። ይመክረኛል ሁሉ ነገር። እዛ ሀገር ስመጣ ሁሉ ነገር አቶ ኦሪዮን ወደ ኢትዮጵያ ኮሚኒቲ የመጣው እኔ ከገባሁ በኋላ ነው እና ጠቅላላ የጽሁፉንም ሆነ አንዳንድ ነገር ምክርም የሚመክረኝ እንደ ወንድም የማየው አቶ ኦሪዮን ነው። እንዲሁም እህቶች ያሉ ስማቸውም ብዙ ናቸው። አንዱን ጠቅሻ እንትን ስል ግን በትክክል እዚህም ቫንኮቨርም የሚያውቁት ኦሪዮን እንደ ወንድሜ መሆኑን ስለማቅ አቶ ኦሪዮንን በጣም አመሰግናለሁ። አሁንም እዚህ ኢትዮጵያን ኬኔዲያን ሁማን ራይት በጸሐፊነት ሆኖ እኔ በሊቀመንበር ሆኜ ሌሎቹ አሉ ጓደኞቻችን እነሱን ጋር ሆነን እስካሁን ድረስ ህዝብን የምንረዳው ባጠፋም ጠርቶ የሚመክረኝ አቶ ኦሪዮን መንግስቱን አመሰግነዋለሁ። እሱ ነው ወንድሜ። ከቤ እንግዲህ ጥያቄን ወደ ማጠቃለሉ ደረጃ ላይ የደረስኩ ነው። እንግዲህ በእኛ በዚህ በብዙ ወርቅ ሚዲያ ላይ ኢትዮጵያውያን መልካም የሰሩ በጎ ስራ ያደረጉ ጥሩ ነገር ያደረጉ ሰዎች በህይወት እያሉ ልናመሰግን ይገባል የሚል እምነት አለንና ዛሬ የብዙ ወርቅ ሚዲያ እንግዳ አድርጌ ስጋብዝ ፈቃደኛም ሆነ ይህን የመሰለ መልሶች ቃለ መጠይቅ ስላደረግን አብዝቼ አመሰግናለሁ። ከማጠቃለላችን በፊት ግን እስቲ ከጀርባዬ በርካታ ሽልማቶች ይታያሉ እና እነዚህ ሽልማቶች ከማ መቼ እንደተቀበልክ፣ ለምንስ ጉዳይ እንደተሸለምክ፣ ምን ሰርተህ ይሄን ሽልማት እንዳገኘ ከብዙ በጥቂቱ ወደ ጀርባ ካለው ሽልማቶች ከመሄድ በፊት ደረት ላይ የተደረደሩ ኒሻኖች አሉ። ይሄ በጣም ትልቅ ሽልማት ነው ብዬ አምናለሁ በካናዳ ውስጥ። እስቲ ስለዚህ ሽልማት አናጠር ያለ መልስ ስጠን እስቲ በሽልማቱ ዙሪያ ከደረት ላይ ካለው። ይሄ ሽልማት ከላይ ልጀምርልህ። ይሄ የካናዳ ኒው ዲሞክራሲ ፓርቲ አባል በመሆኔ የቋሚ አባል ነኝ። አሁን ይሄ ተሸልሜያለሁ። እቺ ሁለተኛ ደግሞ ወርቁ የዓለም ሮተሪ ክለብ ወርቅ ነው የሸለመኝ። ለምን የዓለም ሮተሪ ክለብ ለኢትዮጵያ ወደ 9-10 ኮንቴነር እርዳታ ስለወሰር 8ቱ ከዓለም ሮተሪ ክለብ ነው። ሌላው 2ቱ ከእንትን ምግቦች ስለሆነ ያ የሰጡኝ ነው። ይሄኛው የንግስቲቱ እጩ ሳለሁ የተሰጠኝ ነው። ገና እጩ ሳለሁ ነው። ይሄኛው ደግሞ የኩዊን ኤልሳቤት ሰከንድ መዳሊያ ነው። ጁብሊ ነው የተሸለምኩት። እዛው በኋላ አስረዳሃለሁ። ሰርተፊኬቱ ላይ ጁብሊ ነው። ይሄኛው ደግሞ የ150ኛው የካናዳ በርዝዴይ ማለት እድሜዋን 150 ዓመት ስለነበራት የተሸለምኩት ነው። ይሄኛው ደግሞ ያለፈው በዚህ በማርች ውስጥ የኪንግ ቻርልስ መዳሊያ ነው። ይሄ ደግሞ በርናቢ ሲቲ ቦርድ አባል በመሆኔ የተሸለምኩት መዳሊያ ነው እና ምልክታችን ነው እና እዛ የሲቲው አማካሪ ቦርዶች አሉ። የዛ አባል ነኝ እና ይሄ ነው ወንድሜ። ኦኬ ከቤ፣ እስቲ በመቀጠል ወደ እነዚህ እንምጣና ግሬስ ኢትዮጵያን ኢቫንጀሊካል ቸርች ይላል። ይሄ እስቲ ስለሱ ንገረን። ይሄ አሁን ያለፈው 2 ሳምንት ነው መሬት ለማግኘት ከመንግስት ጋር ሲጻጻፉ ያው መንግስት ጋር ያላቸውን ችግር በመፍታትና መንግስትን ጋር በማገናኘት በጣም 1 ሄክታር መሬት አግኝተዋል እና ይሄ ደስ ስላላቸው የተሸለምኩት። እሱም ቪዲዮ አለ፣ ቪዲዮን መመልከት ይቻላል። የራሳቸው ሲናገሩ አለ እና ይሄ ያገኘሁት እዛ ነው። ኦኬ በመቀጠል እስቲ እንደው ከብዙ በጥቂቱ ነው እዚህ ጋር ያለውኝ ካናዲያን አይ ሳይት ግሎባል ይላል፣ ሮተሪ ክለብ ኦፍ ሰሪ ይላል። እሱ ያው ሮተሪ ክለብ በእርዳታ ስራዬ
በዓለም ሮተሪ ክለቦች ጋር እንትን እያልኩ ስረዳቸው ስለነበረ እነሱ ደግሞ እኔን በቃ ተንኪው እና አዋርድ በዛ ዕለት ራት ግብዣ ላይ ቢያንስ 500 ህዝብ እያለ ይህን ሰርተፍኬት እንዲሰጡ አድርገዋል። ያንኛው ያው የዓለም ሮተሪ ክለብ ወርቅ ስሸለም የተሰጠኝ ነው። ላይኛው ደግሞ 2000 ስንት እንደሆነ 2003 ላይ የሬድ ክሮስ የመዋጮ አድርገን ስንዴ የላክንበት ሰርተፍኬት ነው። ይሄኛው ደግሞ ኩዊን ኤልሳቤት ሰከንድ ይህን ሜዳሊያ ስቀበል 2012 ላይ የተሰጠሁት ሽልማት ነው። ይሄ ደግሞ 2011 ላይ አፍሪካን ካልቸር አሶሲዬሽን ኦፍ ዘ ቢሲ አዋርድ የሰጡኝ ነው። ይሄም ኢትዮጵያ ኮሚኒቲ ቸርማን ሁኜ ስሰራ በጥሩ ስራዬ የተሸለምኩት ነው። ከአፍሪካን ካልቸራል ሾው ነው። ይሄኛው ዋንጫ አንድ ታዋቂ በከተማችን ውስጥ እህታችን ስታርፍ የወንድማችን ባለቤት ስለነበረች ያው ወንድማችን ነው የምንለው እርስ በርሳችን። በዛ ላይ ህዝቡና የኢትዮጵያ ሶከር በቫንኮቨር ያሉት በመልካም ስራዬ የሸለሙኝ ነው እና ይሄን ሁሉን ካሳዩን በኋላ የበለጠ አለ። ከዚህ በላይ ምስክሮች ቢያንስ ወደ 20 እና 30 አለ። ወደ እንትን ልወስድ ይችላለሁ። ላሳይህና እንሂድ። እሺ፣ አሁን ወደሚቀጥለው ክፍል ይዘን መጥተሃል። እንግዲህ እንደማየው ግድግዳው ላይ ተሰቅለው ያሉት በርካታ ሽልማት የተሸለምካቸው ምስክር ወረቀት ምኑ በቃ ተነቦ ታይቶ የማያልቅ ነውና እስቲ ከብዙ በጥቂቱ አንዳንዱን የምስክር ወረቀት ሽልማቶችህን እስቲ ለተመልካቾቻችን እንደው ብታሳየልን። ይሄ ያው የሊብራር ይባላል። ሊብራር የካናዳ አንዱ ፓርቲ ነው። በበጎ ስራዬ የተሸለምኩት ሰርተፍኬት ነው። ይሄ ደግሞ የኢትዮጵያ ኮሚኒቲ 2005 ፈንድሬዚንግ ስናደርግ እርዳታ ለድርቅ ያገኘሁት ሰርተፍኬት ነው። ይሄ ደግሞ ከዊኒፔግ ኢትዮጵያን ኬኔዲያን ፕሮሞሽን አዋርድ ቢሲ ኢንክ የሚሰጡት አዋርድ ነው። በአንደኝነት የተሸለምኩት ነው። ይሄ ደግሞ ጊሼ ወረዳ ወይም ጊሼ ራቢ እቃውን አንድ ኮንቴነር ስላሰ አስተዳደሩና ህዝቡ የሸለመኝ ነው። ይሄ ደግሞ የደብረ ታቦት ሆስፒታል የሸለመኝ ነው። ይሄ ደግሞ የመድኃኔዓለም ቸርች የሸለመኝ ነው አዋርድ። ይሄ ቅድስት ማርያም የሸለመኝ ነው። ይሄ ደግሞ የምስጋና ምስክር ወረቀት በጊሼ ራቢ ሆስፒታል ምንም ሆስፒታል እቃ ስላልነበራቸው የሸለሙኝ ነው እና ይሄ ነው። በዚህ ስንዞር ደግሞ እቺ ወይዘሮ ባዩሽ የምትባል በድንገት ሰው ገሏት የቀብር ስርዓት ከመንግስት ጋር ተነጋግሬ በአስቸኳይ እንድትቀበር ስላደረኩኝ የተሰጠኝ ሰርተፍኬት ነው። ይሄ ሚስተር ራጅ በብሪቲሽ ኮሎምቢያ የአፈ ጉባኤ በማደርገው ሰብአዊ ድርጊት የተሰጠኝ ሽልማት ነው። ይሄ ደግሞ ካትሪና ቼን የምትባል የህፃኖች ሚኒስተር ኤዱኬሽን ሚኒስተር ሽልማት የሰጠች ነው። ይሄ አፍሪካን ኬኔዲያን ኤንድ ካልቸር አሶሲዬሽን በየአመቱ በሚያደርገው ቮለንተሪ በመስራት ሽልማት የሰጠኝ ነው። ይሄ ደግሞ ኢትዮጵያ ኮሚኒቲ አዋርድ በማግኘቴና ኢትዮጵያ ኮሚኒቲን በማስጠራቴ የተሰጠኝ ሽልማት ነው። ይሄ ደግሞ 2005 እንዲሁም በፕሬዚዳንት ግርማ የተሰጠኝ ሽልማት ነው። ይሄ ደግሞ የኢትዮጵያ ኮሚኒቲ እንዲሁም በ2040 በጥሩ አገልግሎት እና በጥሩ ስለ አስረከብኳቸው የተሰጠኝ ሽልማት ነው። ይሄ ደግሞ በቅርብ በ2014 እንዲሁ በተደረገ የህዝብ ስብሰባ ላይ ህዝቡ በኮሚኒቲ ስም አዋርድ እንዲገኝ የተሰጠኝ ሽልማት ነው። ኦኬ ከቤ፣ መቼም ከጠዋት የጀመርን ብዙ ጥያቄዎችን እያነሳን አንተም እየመለስክ እዚህ ደርሰናል። እንግዲህ ፕሮግራማችንን ጥያቄና መልሳችንን ወደ ማጠቃለሉ ደርሰናል።
ቀረ የምትለው እዚህ በርካታ ተመልካች ሊያየው የሚችለው ሚዲያ ነውና ቀረ የምትለው ማስተላለፍ የምትፈልገው ለኢትዮጵያውያኖች፣ ለኤርትራውያኖች፣ ዓለም ላይ ላሉ አበሾች የመጨረሻ ማጠቃለያ ቀረ የምትለው ነገር ካለ እዛ ላይ የምትለውን ነገር በልና እንድንጠቀልለው እንድንዘጋ ጠይቃለሁኝ። አዎ ቀረ የሚለው ነገር እባካችሁ አብረን ተባብረን እንስራ። በዘር በሃይማኖት ሳንለያይ አገራችንን እናብለጽግ። ሁኔታውን በሙሉ አብረን ተመካክረን ጥፋትም ካለ እየተመካከርን ስራችንን ወደፊት አገራችንና ቤተሰቦቻችን፣ ወንድም እህቶቻችን እንዲሁም ታዳጊ ህፃኖች ልጆቻችንን ወደ ቁም ነገር እንዲደርሱ ጥቆማ ያደረግና ትምህርት እየሰጠን አብረን እንድንሰራ በእኔ በኩል እጠቁማለሁ። አቶ ያሬድ እንግዲህ ተመልካቾቻችን ከከቤ ጋር የነበረኝ የቃለ መጠይቅ እዚህ ላይ ይጠቃለላል። እናም አስተያየት ሀሳብ ካላችሁ ኮመንት አድርጉን። እንግዲህ ሁላችሁም ይሄንን ቪዲዮ ለብዙ ኢትዮጵያውያኖች እንዲደርስ ሼር በማድረግ ተባበሩን። ይሄ ትልቅ ትምህርት ነው። የከቤን የህይወት ታሪክ የህይወት ልምዱን ከብዙ በጥቂቱ ነው ያቀረብ ነው። ስለዚህ እኔም በብዙ ወርቅ ሚዲያ ስም እንዲሁም በተመልካቾቼ ስም ከቤ ለሰጠህን ጊዜን መስዋዕት አድርገህ ቤት ድረስ ጋብዘህን ይሄንን የመሰለ ቃለ መጠይቅ ስላደረግን በእኔና በተመልካቾቼ ስም በጣም በጣም አድርጌ አመሰግናለሁ። እድሜ ከጤና ጋር ሰጥቶህ ከዚህ በላይ ስራ እንድትሰራ የዘወትር ምኞቴ ነው። እንግዲህ ሌላ የምንለው ነገር የለም። እኔ አመሰግናለሁ። ቤቴ ድረስ መጣችሁ ስለ ህይወት ታሪኬና ስለ ስራዬ ሁሉ ስለጠየቃችሁኝ እናንተንም አመሰግናለሁ። እንዲሁም ለቫንኮቨር ህዝብ ኢትዮጵያኖችና ኤሪትሪያኖች እስካሁን ድረስ ላገዛችሁኝ፣ ለመከራችሁኝ በሙሉ ምስጋናዬን አቀርባለሁ። አመሰግናለሁ። ታንኪዩ። እኛም በጣም አድርገን እናመሰግናለን። ከቤ እግዚአብሔር ይስጥልኝ። ታንኪዩ። You're most welcome. Okay. And I wish you all the best for your media, because a stronger media is a stronger community. But a balanced media is even more important. A media that reports not only one side of the story, all sides of the story. Yes. Then we talk about what's happening in the world, in the Middle East, in Ukraine, or around us back home here. When people see those kind of balanced stories, they are more informed, then they are more productive. Yes, absolutely. Thank you very much. Thank you. Finish that. Thank you so much, very much. All right. Thank you. See you next time.